ትሩዝ ኦር ዴር፣ እውነት ወይም ድፍረት። እንደ ቀልድ የጀመሩት ጨዋታ የመሞቻቸው ምክንያት ሆነ። አንድ ወደዚህ ጨዋታ የገባ ሰው ትዕዛዙን ካልተከተለ መጨረሻው ሞት ነው። እነዚህ ጓደኛ ማቾችም ሳያስቡት የዚህ ጨዋታ ተሳታፊ ይሆናሉ። እናም ከሞት ጋር ይፋጠጣሉ። ይተርፉ ይሆን? ታሪኩ የሚጀምረው ኦሊቪያ ከተባለች የኮሌጅ ተማሪ ነው። ኦሊቪያ በጣም ጥሩ ልብ ያላት ለሰዎች የምታስብ ልጅ ነች። በእረፍት ቀኗም ለሰዎች በጎ ነገር እያደረገች ባለችበት ሰዓት የቅርብ ጓደኛዋ የሆነችው ማርኪ ይህንን ሐሳቧን ታስቀይራትና የመጨረሻ የኮሌጅ እረፍታቸውን ስፕሪንግ ብሬክ ለማሳለፍ ከጓደኞቻቸው ጋር ወደ ሜክሲኮ እንዲሄዱ ታግባባታለች። በዚህ የሜክሲኮ ጉዞ ላይ ኦሊቪያና ማርኪን፣ የማርኪን ፍቅረኛ የሆነው ሉካስ፣ ሁሌም መጠጣት የምትወደዋ ፔኔሎፒ እና ፍቅረኛዋ ታይሰን እንዲሁም ብራድ የተባለ ጓደኛቸው አብረው ይጓዛሉ። ሜክሲኮ ሲደርሱ ሁሉም በደስታ ሲጠጡና ሲጨፍሩ ያመሻሉ። በመጨረሻው ቀን ማታ ሁሉም ባር ውስጥ እያሉ አንድ የማያውቁት ሰው ኦሊቪያን ሊያስቸግራት ሲሞክር ካርተር የተባለ ሌላ ወጣት መጥቶ ይታደጋታል። ካርተር በጣም ተግባቢና አሪፍ ልጅ ሆኖ ስለታያቸው ኦሊቪያ ከእሱ ጋር ማውራት ትጀምራለች። ባሩ ሊዘጋ ሲል ካርተር አንድ የማውቀው ሌላ ቦታ አለ፣ እዛ ሄደን መጨፈር እንችላለን ብሎ ኦሊቪያንና ጓደኞቿን ያግባባቸዋል። ልጆቹም በስካር መንፈስ ተከትለውት ይሄዳሉ። ካርተር ይዟቸው የሄደው ከተማ ዳር ወዳለ ሰው ወደማይኖርበትና ወደ ፈራረሰ አሮጌ አምልኮ ቦታ ነበር። እዛ ሲደርሱ ካርተር እውነት ወይስ ድፍረት እንጫወት የሚል ሐሳብ ያመጣል። መጀመሪያ ላይ ጨዋታው የተለመደው የኮሌጅ ተማሪዎች ቀልድ ነበር። ነገር ግን ተራው የካርተር ሲደርስና እውነት ሲመርጥ የጨዋታው ድባብ ሙሉ ለሙሉ ይቀየራል። ኦሊቪያ ካርተርን ዓላማህ ምንድነው? ለምንስ ወደዚህ አመጣህን ብላ ትጠይቋለች። ካርተር ፊቱ ክፉኛ ተቀይሮ እንዲህ ይላቸዋል። ወደዚህ ያመጣኋችሁ ራሴን ለማዳን ነው። እኔ ይህንን ጨዋታ እንድጫወት ተገድጃለሁ። አሁን ግን እርግማኑ ለእናንተን አሳልፌ ሰጥቻለሁ። ጨዋታው የእናንተ ሆኗል። እውነት ከተጠየቃችሁ መዋሸት አትችሉም። ድፍረት ከተጠየቃችሁም ማድረግ አለባችሁ፣ ካልሆነ ግን ትሞታላችሁ። ካርተር ይህንን ብሎ ሮጦ ይሸሻል። ጓደኛ ማሞቹ የሰከረ ሰው ቀልድ መስሏቸው ያሾፉበት ወደ የቤታቸው ይመለሳሉ። ነገር ግን ገና ወደ ቤታቸው ሲመለሱ ትልቁ ቅዠት ይጀምራል። ከሜክሲኮ ከተመለሱ በኋላ ኦሊቪያ ቤተ መጽሐፍ ውስጥ እያጠናች ሳለ በሚያስፈራ ሁኔታ ዙሪያ ያሉ ሰዎች በሙሉ እንግዳና ሰቅጣጭ የሆነ ፈገግታ እያሳዩት ኦሊቪያ እውነት ወይስ ድፍረት እያሉ ሲጠይቋት በቅዠት መልክ ታያለች። ኦሊቪያ ያየችው ነገር ስላስፈራት ሩጣ ትወጣለች። ጓደኞቿን ሰብስባ የካርተር ማስጠንቀቂያ እውነት እንደሆነ ብትነግራቸውም ማንም አላመናትም። ነገር ግን ብዙም ሳይቆይ የመጀመሪያው ሰለባ ይመጣል። ሜክሲኮ አብሯቸው የነበረ ሮኒ የተባለ ልጅ ባር ውስጥ እያለ ያንኑ ሰቅጣጭ ፈገግታ የምታሳይ ሴት መታ እውነት ወይስ ድፍረት ትለዋለች። ሮኒም እያሸፈ ድፍረት ይላታል። ሴቷም በቢሊያርድ መጫወቻ ዱላ ራስህን አጥፋ ትለዋለች። ሮኒ እምቢ ብሎ ሲስቅ ወዲያውኑ ክፉ መንፈስ ይቆጣጠረውና ራሱን መቆጣጠር አቅቶት በአሰቃቂ ሁኔታ የቢሊያርድ ዱላውን መሬት ላይ አቁሞ በላዩ ላይ ይወድቅበታል። ሮኒ በቦታው ይሞታል። የሮኒ ሞት በካሜራ የተቀረጸ በመሆኑ ጓደኞቹ ቪዲዮውን ሲያዩ ይደነግጣሉ። ቀጥሎ ደግሞ ተራው የታይሰን ይሆናል። ታይሰን ለሕክምና ትምህርት ቤት ቃለ መጠይቅ እያደረገ ሳለ ፈታኟ በዚህ አስፈሪ ፈገግታ እውነት ወይስ ድፍረት ትለዋለች። ታይሰን እውነት ሲል ፈታኟ የውሸት ሐኪም ማዘዣ ወረቀት እየጻፍክ መድኃኒት እንደምትሸጥ ንገረኝ ትለዋለች። ታይሰን ግን ይዋሻል፣ አላደርግም ይላል። በዚህን ጊዜ ክፉ መንፈሱ ታይሰንን ይቆጣጠረዋል። ታይሰን የራሱን ብዕር አንስቶ አይኑ ውስጥ በመክተት ራሱን ያጠፋል። አሁን ጓደኛ ማማቾቹ ጨዋታው ቀልድ እንዳልሆነና ተራ በተራ ሊገድላቸው እየመጣ እንደሆነ ሙሉ በሙሉ አረጋገጡ። ከዚህ በኋላ ሁሉም በከፍተኛ ፍርሃት ውስጥ ሆኖ ጨዋታውን ላለማቋረጥና ላለመሞት ሲሉ ተራቸው ሲደርስ የተጠየቁትን ማድረግ ጀመሩ። ተራው የኦሊቪያ ሲደርስ ማርኪን ምን ያህል እንደምትወዳት እንድትናገር ወይም ደግሞ በማርኪ ፍቅረኛ በሉካስ ላይ ያላትን የድብቅ ፍቅር ስሜት እንድታወጣ ትገደዳለች። ኦሊቪያ እውነቱን መናገር ስለነበረባት ከሉካስ ጋር ሜክሲኮ ውስጥ ተሳስመው እንደነበር ለማርኪ ትነግራታለች። ይህም ማርኪን ክፉኛ ያቆስላታል። የጓደኝነታቸውን ትስስር ይበጠሳል። የብራድ ተራ ሲደርስ ደግሞ ብራድ ግብረ ሰዶማዊ መሆኑን ፖሊስ ለሆነው አባቱ እንዲናገር ይገደዳል። ይህ ለብራድ ከባድ የህይወት ፈተና ነበር። ነገር ግን ህይወቱን ለማትረፍ ሲል ሄዶ ለአባቱ ይናገራል። አባቱም ማዝኖ ከቤት ያባረዋል። ክፉ መንፈሱ የጨዋታውን አዲስ ህግ ያስተዋውቃል። ሁለት ሰዎች በተከታታይ እውነት ከመረጡ ሶስተኛው ሰው ደግሞ ግዴታ ድፍረት መምረጥ አለበት። ይህ ህግ ጨዋታውን ይበልጥ አደገኛ አደረገው። ፔኔሎፒ ተራዋ ሲደርስ ድፍረት መምረጥ ግድ ይሆንባታል። እናም ክፉ መንፈሱ ጣሪያ ላይ ወጣ በቤቱ ጫፍ ላይ እየተራመደች ሙሉ ጠርሙስ መጠጥ እንድትጠጣ ያዛታል።
ከታች ጓደኞቿ በፍርሃት እየጮሁ ያዩት ነበር። ፔኔሎፒ እየተንገዳገደች ትራመዳለች። ልትወድቅ ስትል ጓደኞቿ ፍራሽ ዘርግተው ያድኗታል። ድፍረቱን ስላጠናቀቀች በሕይወት ትተርፋለች። ነገር ግን ሁሉም ቀጣዩ ተራ የማን እንደሆነ እያሰቡ ይጨነቃሉ። ጓደኛ ማማቾቹ ዝም ብለው መጠበቅ እንደሌለባቸው ሲረዱ ይህን እርግማን ከየት እንደመጣ ማጥናት ይጀምራሉ። በኢንተርኔትና በድሮ ጽሑፎች ላይ ባደረጉት ጥናት ሜክሲኮ ውስጥ የሄዱበት ያ ፈራርሶ የነበረው የአምልኮ ቦታ ድሮ ሰዎች ይኖሩበት እንደነበር ይደርሱበታል። ከብዙ ዓመታት በፊት እነዚያ ሰዎች አጋንንትን የመጥራት ሥርዓት ሲያደርጉ ካሉክስ የተባለ ጥንታዊና ተንኮለኛ የሜክሲኮ ክፉ መንፈስ በስህተት ይጠራሉ። ካሉክስ የእውነት ወይም ድፍረት ጨዋታን በመጠቀም ሰዎችን ማሰቃየት የሚወድ ክፉ መንፈስ ነበር። ይህን ካወቁ በኋላ ከእነሱ ፊት ይህንን ጨዋታ የተጫወተችና በሕይወት የተረፈች ጄሲል የተባለች ሴት ያገኛሉ። ጄሲል የምትነግራቸው ሚስጥር አስደንጋጭ ነበር። እርግማኑን ለማቆም ብቸኛው መንገድ ጨዋታውን ወደ ሜክሲኮ አምጥቶ የጀመረው ሰው ማለትም ካርተር አንድ ጥንታዊ ሥርዓት ማድረግ እንዳለበትና ምላሱን ቆርጦ ማሸግ እንዳለበት ትነግራቸዋለች። ነገር ግን ጄሲል ራሷ በጨዋታው ውስጥ ስለነበረች ወዲያው ተሯ ይደርስና ድፍረት ይደርሳታል። ትዕዛዙም ኦሊቪያን ግድያት የሚል ነበር። ጄሲል ሽጉጥ አውጥታ ኦሊቪያን ልትገድላት ስትሞክር ፔኔሎፒ መታ ኦሊቪያን ታድናታለች። ጄሲል የተሰጣትን ድፍረት ማድረግ ስላልቻለች ክፉ መንፈሱ ይቆጣጠራትና በራሷ ሽጉጥ ራሷን ገድላ ትሞታለች። የጄሲል ሞት በጣም አሳዛኝ ነበር። ነገር ግን ለኦሊቪያና ጓደኞቿ አንድ ተስፋ ሰጥቷቸዋል፣ ካርተርን ፈልገው ማግኘት። በዚህ መሃል ጨዋታው ይቀጥላል። ተራው የብራድ ይደርሳል። ብራድ ድፍረት ሲመርጥ ክፉ መንፈሱ የአባትህን ሽጉጥ ቀምታ አምጣ ይለዋል። ብራድ ወደ ፖሊስ አባቱ ሄዱ ሽጉጡን በአባቱ ላይ ይደቅናል። በዚህን ጊዜ የአባቱ ባልደረባ ልጁ መሆኑን ስላላወቀ መሳሪያ አውጥቶ ብራድን ተኩሶ ይገድለዋል። አሁን ጓደኛ ማማቾቹ መሃል በሕይወት የቀሩት ኦሊቪያ፣ ማርኪና ሉካስ ብቻ ናቸው። ሶስቱም ጊዜ ሳያጠፉ ወደ ሜክሲኮ በመመለስ ካርተርን ትክክለኛ ስሙ ካርተር እንዳልሆነና ሳም መሆኑን አውቀዋል። ከብዙ ፍለጋ በኋላ ሳምን ያገኙታል። እናም በግድ አስገድደው ወደዛው አሮጌ አምልኮ ቦታ ይዘውት ይሄዳሉ። ቦታውም ላይ ሲደርሱ ሳም እርግማኑን ለማቆም የሚያስፈልገውን ሥርዓት ማድረግ ይጀምራል። ሚስጥራዊ ቃላቶችን እየተናገረ በቢላዋ ምላሱን ሊቆርጥ ሲዘጋጅ የክፉ መንፈሱ ተንኮል ይጀምራል። ክፉ መንፈሱ ጨዋታው እንዲያልቅ ስለማይፈልግ ተራው የሉካስ መሆኑን ይጠቀምበታል። ክፉ መንፈሱ ሉካስን ይቆጣጠረውና ድፍረት እንዲመርጥ ካደረገው በኋላ ሉካስ ሳምን በቢላዋ ወግቶ ይገድለዋል። ይህ ማለት እርግማኑን ሊያቆም የሚችለው ብቸኛው ሰው ሞተ ማለት ነው። መፍትሄው ተዘጋ። ክፉ መንፈሱ በመቀጠል ሉካስ ራሱን እንዲያጠፋ ያደርገዋል። ሉካስ ኦሊቪያንና ማርኪን ከክፉ መንፈሱ ለማዳን ሲል ራሱን መስዋዕት አድርጎ እዛው ይሞታል። ኦሊቪያና ማርኪ ብቻቸውን ቀሩ። እርግማኑን የሚያጠፋው ሰው ሞቷል። እነሱም ከዚህ አምልኮ ቦታ መውጣት አይችሉም። አሁን ተራው የኦሊቪያ ደርሷል። ኦሊቪያ እውነት ብትል ቀጣይ ማርኪ ድፍረት መምረጥ ግድ ይሆንባታል። ይህም ማርኪን ይገላታል። ኦሊቪያ የቅርብ ጓደኛዋን ማጣት አልፈለገችም። አእምሮዋ በፍጥረት መስራት ጀመረ። ኦሊቪያ መንፈሱን በዓለም ላይ የሚገኙ የሰው ልጆች በሙሉ ወደ ጨዋታው መግባት ይችላሉ ብላ ትጠይቀዋለች። መንፈሱም አዎ ይላታል። ኦሊቪያ ይህንን መልስ ከሰማች በኋላ አንድ ዘግናኝ ራስ ወዳድነት የተሞላበትና ያልተጠበቀ ውሳኔ ትወስናለች። በፍጥነት ስልኳን ታወጣና የዩቲዩብ ቻናሏን ትከፍታለች። ኦሊቪያ ቀድሞም ለበጎ አድራጎት የምትጠቀምበትና ብዙ ተከታይ ያለው የዩቲዩብ ቻናል ነበራት። ቪዲዮውን መቅረጽ ትጀምራለች። በማያወላውልና በቆረጠ ድምጽ ለተመልካቾቿ በሙሉ ስላጋጠማቸው ነገር፣ ስለ ክፉ መንፈስና ስለ ጨዋታው ሕግጋት በአጭሩ ትነግራቸዋለች። ከዛም ካሜራው ላይ አፍጥታ እንዲህ ትላቸዋለች። በህይወት ለመኖር ሌላ አማራጭ የለኝም። ይህን ቪዲዮ የምታዩ ሰዎች በሙሉ ይቅርታ፣ እውነት ወይስ ድፍረት ብላ ጠየቀች። ቪዲዮ ፖስት አደረገችው። ቪዲዮው ወዲያው ቫይራል ሆነ። ሚሊዮን የሚቆጠሩ ሰዎች ቪዲዮውን አዩት። ኦሊቪያ የሰራችው ስራ ምንድነው? የራሷንና የማርኪን የሞት ተራ ለማራቅ ስትል በዓለም ዙሪያ ያሉ ሚሊዮን ሰዎች ወደዚህ አረመናዊ ሞት ጨዋታ አስገባቻቸው። አሁን ጨዋታው የነሱ ብቻ ሳይሆን የዓለም ህዝብ በሙሉ ሆነ። ሁሉም ሰው ተራው ሲደርስ መጫወት አለበት፣ አለበለዚያ ይሞታል። ጥሩ ልብ ያላት ኦሊቪያ በመጨረሻ ራሷን ለማዳን ስትል መላው ዓለምን ለሞት ዳረገች።